ልጆ እሺ ከማለት ይልቅ አልፈልግም የሚል ቃል ቀድሞ አፉ ላይ ይመጣል? ልብስ እንዲቀይር፣ ምግብ እንዲበላ ወይም መጫወቻውን እንዲሰበስብ ሲነግሩት ሆን ብሎ እልህ ውስጥ ይገባል? ብዙዎቻችን ልጃችን ግትር ሲሆንብን ባለጌ ሆነብኝ ወይም አልታዘዝ አለኝ ብለን እንናደዳለን። ነገር ግን የልጆ ግትርነት በእውነቱ የብልህነት ምልክት ሊሆን እንደሚችል ያውቃሉ? ዛሬ በዚህ ቪዲዮ የልጆችን ግትርነት የምንፈታበትን 5 ሳይንሳዊ መንገዶች እናያለን። እስከ መጨረሻው አብራችን ቆዩ። እንኳን ወደ ኬጂ እውቀት ኬጂ ናውሌጅ ዩቲዩብ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። አንድ እውነተኛ ታሪክ ልንገራችሁ። ወይዘሮ ማህደር የምትባል እናት አለች። ልጇ ሳሙኤል ገና 4 ዓመቱ ነው። ሳሙኤል በጣም ግትር ነው። አንድ ቀን ወይዘሮ ማህደር በጣም ለሚቸኩሉበት ፕሮግራም ልጇ ሳሙኤልን ልታዘጋጀው ትሞክራለች። ሳሙኤል ግን አልሄድም ብሎ መሬት ላይ ተኝቶ ይጮሃል። በዚህን ጊዜ ማህደር በጣም ተናደደች፣ ጮኸችበት። ሳሙኤል ግን ከመታዘዝ ይልቅ ይበልጥ ጮኸ። ማህደርም ተስፋ ቆረጠች። ቁጭም ብላ አለቀሰች። ለምንድነው ልጄ እንደዚህ የሚያስቸግረኝ ብላ አሰበች። እናንተስ እንደ ማህደር ተሰምታችሁ ያውቃል? ልጆች ለምን እምቢ ማለትን ይመርጣሉ ወይም ግትር ይሆናሉ? ዋና ዋና ምክንያቶች 3 ናቸው። እስኪ እንያቸው። አንደኛ፣ ነፃነትን መፈለግ። ሕፃናት እኔም የራሴ ምርጫ አለኝ የሚሉበት እድሜ ላይ ስለሆኑ ነው። ሁለተኛ፣ ስሜትን መግለጽ አለመቻል። ልጆች መራባቸውን ወይም መድከማቸውን መናገር ሲያቅታቸው በእልህ ይገልጹታል። ሶስተኛ፣ የኛን ወይም የወላጆችን ትኩረት ለመሳብ። እኛ ወላጆች ወይም አሳዳጊዎች ስንቆጣ ትኩረት እንደምንሰጣቸው ስለሚያውቁ ያንን መንገድ ይጠቀማሉ። ታዲያ ልጆ ግትር ከሆኑባችሁ መፍትሄው ምንድነው? 5 መፍትሄዎችን ልንገራችሁ። አንደኛ፣ ምርጫ ስጡ። ለምሳሌ ልብስህን ልበስ ከማለት ይልቅ ቀዩን ወይስ ሰማያዊ ልብስህን ትመርጣለህ በሉት። ሁለተኛ፣ አስቀድሞ ማሳወቅ። ለምሳሌ ልጆች አንድን ነገር እያደረጉ ወይም እየተጫወቱ ከሆነ አሁኑኑ አቁም ከማለት ይልቅ በ5 ደቂቃ ውስጥ እንጨርሳለን ብሎ ማዘጋጀት። ሶስተኛ፣ በለሰለሰ ድምፅ መናገር። እናንተ በጨዋችሁ ቁጥር እነሱ ይበልጥ ይደነግጣሉ። ስለዚህ ዝቅ ብላችሁ በለሰለሰ ድምፅ አውሩ። አራተኛ፣ ስሜታቸውን መረዳት። አሁን እንደተናደድክ ይገባኛል የሚለው ቃል ብቻ ቁጣቸውን በግማሽ ይቀንሰዋል። የመጨረሻውና 5ኛ፣ አርአያ መሆን። እኛ ስንናደድ የምናደርገውን እነሱ ይደግሙታል። ስለዚህ በልጆች ፊት የምናደርገውን ነገር እንጠንቀቅ። ወደ ማህደር ታሪክ ስንመለስ ማህደር አሰበችና ዘዴዋን ቀየረች። ሳሙኤልንም አለችው፣ ቀዩን ወይስ ጥቁሩን ጫማ ትፈልጋለህ ስትለው እሱም ጥቁሩን ብሎ መለሰላት። ጭቅጭቁም በሰላም ተፈታ ይባላል። ይህ ቪዲዮ ከጠቀማችሁ ለሌሎች ወላጆች ሼር አድርጉ። የእናንተስ ልጅ በጣም ግትር የሚሆኑባችሁ መቼ ነው? ኮሜንት ላይ ጻፉልኝ። ለልጆች ስለ ንቦና አዳዲስ መረጃዎችን ለማግኘት የኬጂ እውቀት ኬጂ ናውሌጅ ቤተሰብ ይሁኑ። ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ቻው ቻው።